ጫሉ ሁንዴሳ ቦንሳ ይህ ስም ለኦሮሞ ማህበረሰብ የእግር እሳት ያለ የሚፋጅ ስም ነው። በእርግጥ በዛውም ልክ ደግሞ ኩራታቸው የነበረ የለውጥ አውድማን ያሳፈሳቸው በጥላቶቹና እጅግ በጣም አስፈሪ በሚባሉ ባለስልጣኖች ፊት ለፊት ለህዝቡ የሚተች የሚጮህና እጅግ በጣም ጥይት የሚባሉ ቃላቶችን በአንዲው በመሰንዘር የሚታወቅ ስም ነው። ታዲያ ወርሃ ሰኔ ሲገባ ለሰፊው ማህበረሰብ ለአርብቶ አደሩና ለአርሶ አደሩ የኦሮሞ ህዝብ እጅግ ደስታ የሚመጣበት ጊዜ ነው። ምክንያቱ ደግሞ የእርሻ ወቅት ዝናብ የሚመጣበት ወቅት ስለሆነ ከሃጫሉ ሁንዴሳ ቦንሳ ሞት በኋላ ግን እጅግ የእግር እሳት የሆነበት ገዳዩም አስገዳዩም የማይታወቅበት ለተራ ፖለቲካ ተርፎ ሲባል እንቁ ልጃቸውን ያጡበት ወር ስለሆነ ሁሌም በጉዞ ሰኔን ይቀበሉታል። ታዲያ ልጃቸው ግን ሁሌም ንጉሳቸው እንደሆነ ይናገራሉ። ልክ እሱ እንደሚለው እኔ ኦሮሞ ዳፍ ቃሊዳ እንዳለው እኔ የኦሮሞ ቃልኝ እንዳለው አው ቃላችን ነፃነታችን ከማወጃችን በፊት ቃላችን ነበርክ።